ብሉይ ኪዳን ሕግ ተሽሯል ብለሃል። እውነት ነው? እውነት ነው። የብሉይ ኪዳን ሕግ ተሽሯል። ያ ማለት የሙሴ ሕግ ማለት ነው። ያ የሙሴ ሕግ ተሽሯል። በሙሴ ሕግ ውስጥ 10ቱ ትእዛዛት አሉ። እነኛ ትእዛዛቶች ተሽረዋል። ተሽረዋል እንዴ? 10ቱ ትእዛዛት ተሻሩ ማለት ክርስትና እንዴት ነው የሚሆነው? አሁን ክርስትና የተመሰረተው በ10ቱ ትእዛዛት አይደለም፣ ወይም በሙሴ በተሰጠው ሕግ ላይ አይደለም። ክርስትና ክርስትና የተመሰረተው እሱ ላይ አይደለም። እሺ፣ እሱን በደንብ መለየት አለብን። እሺ፣ ቀጥል፣ ግልጽ አድርገው። ክርስትና የተመሰረተው በሱ ላይ አይደለም። አሁን የሙሴ ሕጉ ሲሰጠው ዘጸአት 24 ላይ ሕጉን አነበበላቸው ለተሰጣቸው ሕዝብ። ከዛ እንጠብቃለን፣ እናደርጋለን፣ እንታዘዛለን አሉ። ከዛ ልክ ይህንን ቃል ሲያወጡ በደም መርጨት ኪዳኑን ጸና። ስለዚህ የነሱ መታዘዝ አለ፣ ሕጉን የሰጣቸው አካል አለ፣ የሚፈልገውን የኑሮ ስታንዳርድ ይህን የምፈልገው ብሎ ነግሯቸዋል። እነሱም ደግሞ እንፈጽማለን እናደርጋለን ብለው ቃል ገቡ። ኪዳኑ ተመሰረተ። እሺ፣ አዲስ ኪዳን ከዚህ ጋር የሚገናኝ አይደለም። እሺ፣ ለምሳሌ አሁን የብሉይ ኪዳን ሕግ ወይም ደግሞ 10ቱ ትእዛዛትን አካቶ ለክርስቲያኖች አልተሰጠም ነው ያልከው? ለክርስቲያኖች አልተሰጠም። ክርስቲያኖችና ሌሎች ልዩነት አላቸው። ለምን መሰለ? አሁን በደንብ መለየት የሚገባው ሕጉ ለማን የተሰጠው የሚለውን በደንብ መለየት አለበት። ሕጉ የተሰጠው ለመጀመሪያው ሰው አዳም ነው። ለመጀመሪያው አዳም። አሁን በዓለም ላይ ሁለት አይነት ሰው ነው ያለው። በደንብ ጨምቀን ስናየው ሁለት አይነት ሰው ነው ያለው። አንዱ አዳም በመልኩና በአምሳሉ የወለደው ኃጢአት የሆነ የቁጣ ልጅ የሆነ ከእግዚአብሔር ጋር ጥለኛ የሆነ የመጀመሪያው አዳም አለ። ለሱ ነው ሕጉ የተሰጠው። ከዛ ደግሞ ሁለተኛው አዳም ወይም ኋለኛው አዳም ተብሎ ደግሞ በክርስቶስ በኩል ደግሞ የመጣ ማንነት አለ። ስለዚህ ለሱ ደግሞ የተሰጠው ሌላ የሕይወት መንፈስ ሕግ ነው የተሰጠው እንጂ የሙሴ ሕግ አይደለም የተላለፈለት። እሺ፣ የሙሴ ሕግና የሕይወት መንፈስ ሕግ ልዩነቱ ግልጽ መሆን አለበት። የመጀመሪያው ሕግ የሙሴ ሕግ ነው። ለምሳሌ ጳውሎስ እንትናን ስታየው ዮሐንስ 1 ላይ ሄደህ ስታነብ ሕግ በሙሴ ተሰጠ ይላል፣ ጸጋና እውነት ግን በክርስቶስ ሆነ ይላል። አሁን ይሄ ሁለቱ ምንጮች ናቸው። አንዱ ምንጭ ሙሴ ሕጉ የመጣበት ምንጭ ነው። ሕግ አለና በሙሴ ተሰጠ። ስለዚህ ሙሴ ተቀበለና ለሕዝቡ ሰጣቸው። ለሕዝቡ ተሰጠ። ኢየሱስ ሲመጣ ግን ሕግ ይዞ መጥቶ አይደለም የሰጠ። ኢየሱስ ምን አለ? ጸጋና እውነት ግን በክርስቶስ ሆነ ይላል። ልክ ኢየሱስ ጋር ሆኖ ማንነት ነው የሆነ። ራሱ ጸጋ የሚለው ነገር ራሱ ኢየሱስ ላይ ማንነት ነው የሆነ። ልክ ሰዎች ዳግም ሲወለዱ ከሱ ሲወለዱ ማንነት ጋር ይመጣሉ እንጂ ከጠበቁትና ካልጠበቁት ነገር የተነሳ ጀጅ የሚደረጉበት የሕይወት ስርዓት አይደለም። ኦኬ፣ እዚህ ጋር ስለዚህ በሙሴ ዘመን የተሰጠው ሕግ ለመጀመሪያው አዳም ነው። ለመጀመሪያው አዳም የመጀመሪያው አዳም ለማጋለጥ ነው፣ ኃጢአተኛ መሆኑን ለማጋለጥ ነው። ሮሜ 7 ላይ እኮ ኃጢአት መሆኑ በይበልጥ ለማሳወቅ ይላል። ስለዚህ ኃጢአትን ለመግለጥ ነው። ስለዚህ የመጀመሪያው አዳም እውነት አልነበረም። ኦኬ፣ ወደ ሁለተኛው አዳም ስንመጣ ማንነት ሆነ። ማንነት ሲሆን እውነት ሆነ። ከማንነቱ ነው የሚመላለስ የሚገልጠው። በመንፈስ ተመላለስ ተብሎ የተነገረው ይሄኛው ነው። አይተህ እንደሆነ በመጽሐፍ ቅዱስ ላይ የትኛውን ቦታ ላይ የመጀመሪያውን አዳም በመንፈስ ተመላለስ ተብሎ ትእዛዝ አልተሰጠው። ተሰጥቶ አያውቅም። በሕግ ተመላለስ ነው። ራሱን የሚመዝነው ሕጉን በመፈጸምና ባልፈጸም በሕጉ ሚዛን ነው ራሱን የሚፈትሽ የነበረው። በረከቱም ያለው በሕጉ ሚዛን ውስጥ ነው። ፍርዱም ያለው በሕጉ ሚዛን ውስጥ ነበር። አዲስ ኪዳን ጋር ስትመጣ ግን ሕግ ላይ አይደለም የተሰጠው። ማንነት ነው የሆነው። የእግዚአብሔር ልጅ ነው የሆነው። አዲስ ፍጥረት ነው የሆነው። ከራሱ ከክርስቶስ ነው። የክርስቶስ ዘር ነው የሆነው። ስለዚህ የሕይወት መንፈስ ሕግ የሚለው በመንፈስ መመላለስን ነው። በመንፈስ መመላለስ፣ በማንነት መመላለስ። ከመንፈስ የተወለደ ማንነት ያለው በመንፈስ መመላለስ ይችላል። ይሄ የሕይወት መንፈስ ሕግ የሚለው በሮሜ 8 ላይ ነው የሚገኘው። ይህንን ጳውሎስ ከመናገሩ በፊት ሮሜ 7 ላይ በሕግ ይኖር የነበረው ሳኦል፣ የፈሪሳዊው የነበረው ጳውሎስ በሕግ ይኖር የነበረው እንዴት ሕግን ጠብቆ እግዚአብሔርን ደስ ማሰኘት እንዳልቻለ፣ ይልቁንስ እሱ ኃጢአተኛ መሆኑ እንዴት እንደተጋለጠ፣ ከዛ ያ የሞት ሕግ እንዴት እንደሆነበት ከተናገረ በኋላ መሰለኝ አሁን በክርስቶስ ላሉት ኩነኔ የለባቸውም። ስለዚህ በክርስቶስ ሲል ምን ማለት ነው? በክርስቶስ ማለት በቃ በሱ ማንነት የሆነ ፐርሰን ማለት ነው። በክርስቶስ አሁን ማንም በክርስቶስ ቢሆን አዲስ ፍጥረት ነው። በክርስቶስ ቢሆን በሁለተኛው አዳም ቢሆን ሲሆን አያውን ይሄን አንደርሳለን ለማድረግ ልክ አዳም አንድ አጥንት ወሰደና ሴት አድርጎ ሰራት። ከክርስቶስ በሆነ ኮምፖናንት ነው ሁለተኛው አዳም የተፈጠረው። በክርስቶስ የምትለው ቃል በሱ ማንነት የተፈጠረን ፐርሰን ለማሳየት ሲፈልግ ነው ጳውሎስ። ኦኬ፣ ይሄ ሮሜ 8 ላይ አንብበው እንዴ? እሺ አንብበው።
እሺ ሮሜ ለበለጠ እንድታብራራልን ሮሜ 8 ቁጥር 1 ጀምሮ እንደዚህ ይላል። ሮሜ ምዕራፍ 8 ከቁጥር 1 ጀምሮ አነባዋለሁ። እንግዲህ በክርስቶስ ኢየሱስ ስላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛል ይላል። አሁን እንግዲህ በክርስቶስ ላሉት ኩነኔ የለባቸው። በክርስቶስ ያለው የሕይወት መንፈስ ሕግ ከምን አወጣኛል? ከኃጢአትና ከሞት ሕግ አርነት። አሁን ለመጀመሪያው ሰው የተሰጠው ሕጉ የኃጢአትና የሞት ሕግ ነው። አይ ሰዎችን ኃጢአተኛ መሆናቸውን የሚያጋልጥና መጨረሻ ላይ ወደ ምን ሊፈርድባቸው? ወደ ሞት ሊፈርድባቸው። የኃጢአት ደሞዙ ምንድነው ይላል? ሞት ነው ይላል። አሁን ግን አለና እኛ የመጣነው ግን ወደ ሕይወት መንፈስ ሕግ መጣን ይላል። ኦኬ። ስለዚህ ነው ቅድም ተሻረ ያልከኝ። ለዚህ ነው ተሻረ ያልኩኝ። ወይም ደግሞ የተሻረው ፐርሰኑ ጋር ለመጀመሪያው አዳም ላይ ሆኖ ማንም ሰው ሕግ ተሽሯል ማለት አይችልም። የመጀመሪያው አዳም ላይ ሆኖ ለምን ለመጀመሪያው አዳም የተሰጠ ሕግ ነው። ኦኬ። ይሄ ግን አሁን ልክ ሁለተኛው አዳም ጋር ሲመጣ ግን ሕጉን በቃ ጠንቅጣውን ጸጋ ሰጥቻለሁ ሕጉን ፈጽም ብሎ አይደለም የመጣው። ፐርሰን ነው ያደረገው። ማንነት ነው ያመጣው። ማንነት አመጣና በሕይወት መንፈስ ሕግ ለሚኖሩ አሁን ኩነኔ የለባቸው። ስለዚህ ሁለት አይነት ሕግ እናያለን እዚህ ጋር። ሁለት አይነት ሕግ አለ እዚህ ጋር። የሕይወት መንፈስ ሕግና የኃጢአትና የሞት ሕግ። የኃጢአትና የሞት ሕግ። አሁን እነዚህን ሁለት ሰዎች ጋር ነው የምታየው። የኃጢአትና የሞት ሕግ የመጀመሪያው አዳም ጋር ታየዋል። የሕይወት መንፈስ ሕግ ደግሞ ማን ጋር ታየዋል? ሰከንድ አዳም ጋር ታየዋል። ስለዚህ ዛሬ የሚሰሙን ሰዎች የትኛው ጋር ናቸው? ኦኬ። ስለዚህ አሁን የመጀመሪያው አዳም በመስቀል ላይ ስለተወገደ ስለዚህ ያ የመጀመሪያው አዳም የለም። አሁን እሱን በቃል ልናስደግፈው ሮሜ 6:6 ለምን ይላል? ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከክርስቶስ ጋር እንደተሰቀለ እናውቃለን። ስለዚህ ያ ሰው የለም። አሮጌው ሰዋችን ከክርስቶስ ጋር እንደተሰቀለ እናውቃለንና የሞተ ከኃጢአቱ ጸድቋል ይላል። ስለዚህ ያ ሰው ስለሞተ ሕጉ የብሉይ ኪዳን ሕግ አሁን አይሰራም ማለት ነው። አይሰራም። አሁን ይሄን በደንብ አሁን ስለሞተ ነው ያልሰራበት። ባይሞት ሕጉ ይቀጥልበታል። ይሄን በደንብ ለማብራራት ሕግን ለሚያውቁ እናገራለሁ ብሎ ሐዋርያ ጳውሎስ ሮሜ 7 ላይ በጣም በተምሳሌት መልክ እያደረገ ያስረዳበት ክፍል አለ። እስኪ አንብበው። ቁጥር 1 ላይ እንደዚህ ይላል፣ ወንድሞቼ ሆይ ይላል ጳውሎስ፣ ሕግን ለሚያውቁ እናገራለሁ። አሁን ተመልከቱ፣ ሕግን ለሚያውቁ እናገራለሁ። ሰው ባለበት ዘመን ሁሉ ሕግ እንዲገዛው አታውቁም? አሁን አንዱ የሕግ ባህሪ ይሄ ነው። ሰው ባለበት ዘመን በሙሉ የሕጉ ካራክተር ሕግ ይገዛዋል። ስለዚህ አንድ ሰው ባለበት ዘመን በሙሉ በሕግ ስር ነው ያለው። እሺ፣ ሰው ባለበት ዘመን በሙሉ ሕግ እንዲገዛው አታውቁምን? ስለዚህ የሕግ አንድ ካራክተሩ ጠንካራ ስትሮንግ ማንነቱ ሰው ባለበት ዘመን ሕግ ይገዛዋል። ይሄ ማስመር አለበት። የመጀመሪያው አዳም እስካለ ድረስ ሕጉ ይገዛዋል። እሺ፣ ቁጥር 2 እንደዚህ ይላል፣ ያገባች ሴት ባሏ በሕይወት ሲኖር። አሁን ሐዋርያ ጳውሎስ ይሄንን በተምሳሌት እኛ በምናውቀውና በምንግባባበት ተምሳሌት ሊያስረዳን የሞከረበትን ተምሳሌታዊ ስዕላዊ ማስረጃ ነው እየነገረ። ያገባች ሴት አለ። እሺ፣ ባሏ በሕይወት ሲኖር ከእርሱ ጋር በሕግ ታስራለች። ባሏ ቢሞት ግን ስለ ባል ከሆነው ሕግ ተፈታለች። አሁን ስለ ባል ከሆነው ሕግ መቼ ተፈታች ሲባል ባሏ ስለሞተ። ባሏ ባይሞት ታስራለች። በባልና በሚስት ታስራለች። ስለዚህ ልክ ባሏ ሲሞት ግን ከባል ከሆነ ሕግ ተፈታቻል። እሺ፣ ቀጥል። እሺ፣ አሁን ይሄ የፈለገ ያለው ሊያስረዳን የፈለገው ስለ ሕግ ከሕግ ጋር እንዴት የተለያየንበትን ሚስጥር ሊያሳየን እየፈለገ ነው ሐዋርያ ጳውሎስ እንጂ ስለ ትዳር ሊናገር አይደለም። እንጂ ስለ ትዳር አይደለም ዋነኛው ዓላማው። እሺ፣ ስለዚህ ባሏ በሕይወት ሳለ ባሏ በሕይወት እያለ ለሌላ ወንድ ብትሆን አመንዝራ ትባላለች። አሁን በጣም ደስ የሚል ነገር አመጣ። ባሏ በሕይወት እያለ ለሌላ ወንድ ብትሆን ከሌላ ወንድ ጋር ብታመነዝር ብትገኝ ምን ትሆናለች? አመንዝራ ትባላለች። ስለዚህ ምን መሆን አለበት ማለት ነው? አመንዝራ ላለመባል ከሌላው ጋር ለመሆን አንድ ቻንስ አላት። ባሏ መሞት አለበት። ኦኬ። እዚህ ጋር አሁን ሕጉ የብሉይ ኪዳን ሕግ እያለ ሌላ ኪዳን ማድረግ አመንዝራ ነው ማለት ነው። አመንዝራነት ነው። በዚህ ሴት ምሳሌ ማለት በዚህ ቤት ምሳሌ እኮ ሐዋርያ ጳውሎስ ሊያሳየን የፈለገው ሕጉ እስካለ ድረስ ከሕጉ ጋር በሞት እስካልተለያየህ ድረስ ሞት ብቻ ነው ከሕጉ ጋር ነፃነት የሚያመጣል። ሞት ጋር ካልመጣ በስተቀር
ወይ ህጉ ወይ የህጉ የተሰጠው ሰው ካልሞተ በስተቀር ከህግ መለየት አይቻልም። ቀጥሎ ያለውን ቀጥሎ እንዲህ ይላል ባሏ ቢሞት ግን ከህጉ አርነት ወጣለችና ለሌላ ወንድ ብትሆን አመንዝራ አይደለችም። ልክ አሁን አንድ ያገባች ሴት ልክ የኖረች ያለ ባሏ ቢሞት ባሏ ከሞተ በኋላ ከሌላ ጋር ብትጋባ ምን አትሆንም? አመንዝራ አይደለችም። እሱ እያለ ግን ከሌላ ወንድ ጋር ብትሆን ምን ትባላለች? አመንዝራ ትባላለች። ስለዚህ ብሉይ ኪዳን ህጉ እያለ የመጀመሪያው ሰው እያለ አየህ ከሌላ ኪዳን ጋር ወይም ከኢየሱስ ጋር እንኳን አብሬ ልሁን ቢል ከሱ ጋር ከህጉ ጋር እስካልተፋታ ድረስ እስካልተለያየ ድረስ ሞት በመካከል እስካልመጣ ድረስ ከህጉ ጋር መለያየት አይቻልም። አሁን ትክክል ሊገልጠው ነው። ቀጥሎ ያለውን አንብብ። ኦኬ እንዲሁም ወንድሞቼ ሆይ አሁን ትሉ ሊያመጣው ነው ሊናገር የፈለገው ልክ እንዲሁ አሁን እስካሁን ተምሳሌታዊም ነገር እንዳሳይቻችኋለሁ። እንዲሁ ወንድሞቼ ሆይ እናንተ ደግሞ በክርስቶስ ሥጋ ለህግ ተገድላችኋል። አያውን እናንተ ደግሞ የመጀመሪያው አዳም በክርስቶስ ሥጋ ለምን ተገድላችኋል? ለህግ ተገድላችኋል። አሁን ስለሞተ አሁን ቅድም አለን እኮ ባልየው ሲሞት ሚስትየው ሌላ የማግባት መብት አላት፣ ከሌላው ጋር የመሆን መብት አላት። አሁንም እናንተ አለ ኢየሱስ በመስቀል ላይ አንድ ስራ ሰርቷል። ህጉን ገደለው አላለም። ማን ነው የሞተው? እናንተ ሞታችኋል በክርስቶስ ሥጋ ምን ማለት ነው? በክርስቶስ ሥጋ በመስቀል ላይ አሮጌውን ሰው ኢየሱስ ክርስቶስ ሰቅሎታል። እኛ በእርሱ ማን ነው? ቅድም ያነበብኩትን ቃል እንደገና ልድገመው። ሮሜ 6 ላይ ያለው ቃል ምንድነው የሚለው? ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከክርስቶስ ጋር እንደተሰቀለ እናውቃለን። ስለዚህ የዓለምን ሕዝብ እያንዳንዱን ከመስቀል ክርስቶስን በመስቀል በዛ በክርስቶስ ሥጋ ውስጥ ሆኖ ሁሉም ተሰቅሏል። ለዚህ ነው ጳውሎስ ከክርስቶስ ጋር ተሰቅያለሁ አሁን እኔ ሕያው ሆኜ አልኖርም ያለበት ሪዝን ለዛ ነው። ቀጥሎስ ስለዚህ ምን ይላል? በክርስቶስ ሥጋ ለህግ ተገድላችኋል። ስለዚህ አሁን ከህግ ጋር ተፋታን። የመጀመሪያው አዳም ህግ ተሰጥቶታል። ከዛ ህጉ ደግሞ አይሞትም። ከዛ መጣና ኢየሱስ ክርስቶስ ህጉን አይደለም የገደለው፣ ህጉን አይደለም ያጠፋው። ከህግ ጋር ታስራ የነበረችዋን ያንን የመጀመሪያውን አዳም ምን አደረገው? ተገድላችኋል በክርስቶስ ሥጋ ውስጥ ተገደለ። አሁን ከተገደለ በኋላ በሌላ ማንነት ከተነሳ ከሌላው ጋር የመሆን ራይት አለው። እዚህ ጋር የሚገርም ነገር ይናገራል። በክርስቶስ ሥጋ ለህግ ተገድላችኋል ካለ በኋላ ለእግዚአብሔር ፍሬ እንድናፈራ ያኛው አያፈራም ነበር ማለት ያኛው የእግዚአብሔርን ፍሬ ማፍራት አይችልም። ቅድም አልኩ እኮ ህጉ ራሱ የተሰጠው ኃጢአት መሆኑ የበለጠ እንዲገለጥ ኃጢአተኛ መሆኑን የበለጠ ለማጋለጥ ነው ህጉ የተሰጠው። አጋልጦ ወደ ሞት ሊፈርድበት ነው እንጂ ሊያጸድቀው አይደለም የተሰጠው። ስለዚህ ለእግዚአብሔር ፍሬን እንድናፈራ እናንተ ለሌላው ከሙታን ለተነሳው ለሌላው ማለት አሁን ከሙታን የተነሳ ለእርሱ ትሆኑ ዘንድ ስለዚህ ለእሱ ትሆኑ ዘንድ ተገድላችኋል። አሁን አየህ አሁን ባልና ሚስት እያሉ አለ አሁን ህጉ የተሰጠውና ህጉ እያሉ መለያየት አይቻልም። ህጉ በባህሪ ደግሞ ምን አይነት ባህሪ ነው አለው አለ ህግ ሰው ባለበት ዘመን ሁሉ ህግ እንዲገዛው አታውቅምን? ህግ አይሞትም ማለቱ ነው። ስለዚህ አሁን ህጉ አይሞትም። ኢየሱስ መጥቶ ህጉን አይደለም ያጠፋው፣ ህጉን አይደለም የገደለው። ምንድነው ያደረገው? ህጉ የተሰጣት ከህጉ ጋር የተሳሰረችዋን ያንን የመጀመሪያውን አዳም በመስቀል ላይ ምን አደረገው? ሻረው፣ ገደለው። እሺ ከዛ እንዲህ ይላል ቁጥር 5 ላይ የሚገርም ነው። በስጋ ሳለን በህግ የሚሆን የኃጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ይሰራ ነበር በመጀመሪያው አዳም ስር እያለን። እሺ አሁን ግን ለእርሱ ለታሰርንበት ስለሞትን አሁን ታስረን ነበር። በፊት ከህጉ ጋር ታስረን ምን እናደርግ ነበር አለ? ኃጢአት እያደረግን ዝሙት እየሰራን በአየር ላይ ያለውን ፈቃድ እያደረግን እንኖር ነበር። አሁን ግን ለታሰርንበት ስለሞትን ለእርሱ ለታሰርንበት ስለሞትን ከህግ ተፋተናል። አሁን ህግና ህጉ የተሰጠው ሰውዬ በክርስቶስ መስቀል ምክንያት አንዱ የተሰጠው አንዱ አካል ስለሞተ ከህጉ ተፋታናል። ከብሉይ ኪዳን ህግ ተፋታናል። ስለዚህ እንደዚህ ይላል። የሚገርም ነው። ቁጥር 6 ስለዚህ በአዲሱ በመንፈስ ኑሮ እንገዛለን እንጂ አሁን የሁለተኛው አዳም የሚገዛው በአዲሱ በመንፈስ ኑሮ እንገዛለን እንጂ በአሮጌው በፊደል አይደለም። በአስርቱ ትእዛዛት አርግ አታርግ አትቅመስ በሚለው ህግ አይደለም። ስለዚህ ተሽሯል ያልከው ለዛ ነው። ተሽሮ ያላልኩት ለዚህ ነው። ሌላ ፈርስ ለሁለተኛው አዳም ህጉ ተሽሯል።